ሰላም ተማሪዎች ዛሬ አስረኛ ክፍል ዩኒት 5 ሂውማን ባዮሎጂ ከሚለው 5.1 ዘ ዳይጀስቲቭ ሲስተም የሚል ኤዲቶሪያል ቪዲዮ ይዤላችሁ መጥቻለሁ። ዛሬ ዳይጀስቲቭ ሲስተምን አጠር ባለ መልኩ እናያለን ማለት ነው። ዳይጀስቲቭ ሲስተም የምንለው ዲስ ሲስተም ፉድ ሰብስታንስ አር ብሮክ ዳውን ኢንቱ ስሞል ሶልብል ሞለኪውል አስ አይ ፓስ ትሩ ዘ ገት። ዳይጀስቲቭ ሲስተም የምንለው የፉድ ሰብስታንሶች ወይም የምንመገባቸው ምግቦች ምን የሚሆኑበት ብሬክ ዳውን የሚሆኑበት ወይም የሚፈጩበት ስርዓት ሲሆን ወደ ምንነት የሚቀየሩበት ወደ ስሞል ሶሊብል ወደ ሆነ ሞለኪውል በገታችን እንዲያልፍ ተደርጎ ብሬክ ዳውን የምናደርግበት ፕሮሰስ ዳይጀስቲቭ ሲስተም ይባላል ማለት ነው። ምናልኳችሁ ምግቦች የምንመገባቸው ምግቦች ብሬክ ዳውን ይሆናሉ ወደ ምንነት ወደ ስሞልነት ሶሊብል ወደ ሆኑ ሲምፕለር ሞለኪውሎች የሚቀየሩበት ስርዓት ነው ማለት ነው። ለምን ካላችሁ because a large molecule cannot be absorbed into bloodstream and used by our body። ላርጅ ሞለኪውሎች ምን መሆን አይችሉም በብለድ ስትሪማችን አብዞርብ መሆን አይችሉም ማለት ነው። እና ወደ ብለድ ስትሪማችን አብዞርብ ማድረግ ካልተቻሉ ምግቡ መሆን አይችሉም በሰውነታችን አገልግሎት ሊሰጥ አይችልም ማለት ነው። ስለዚህ ላርጅ ሞለኪውሎች ምን መሆን አለባቸው ስሞል እና ሶልብል ሆነው ብሬክ ዳውን ሆነው በገታችን ስሩ ፓዝ ያደርጋሉ ማለት ነው። ሌላው so they need to be broke down into smaller simpler and soluble molecules። ስለዚህ ምን ያስፈልገናል ብሬክ ዳውን መሆን ያስፈልጋቸዋል ማለት ነው። እነዚህ ፉድ ሰብስታንሶች ብሬክ ዳውን መሆን አለባቸው ወደ ምን ስሞለር ወደ ሆነ ሲምፕለር ወደ ሆነ ሶልብል ሞለኪውል መቀየር አለባቸው ማለት ነው። ለምን በብለድ ስትሪማችን አብዞርብ ሆነው በገታችን ምን በሰውነታችን አገልግሎት እንዲሰጡ ማለት ነው። ሌላው ፉድ ኮንሱምድ ኮንሲስትስ ኦፍ ፕሮቲን ፋት ኤንድ ኮምፕሌክስ ካርቦሃይድሬት እና የምንመገባቸው ምግቦች ምን መሆን አለባቸው ኮንሱምድ የምናደርጋቸው ወይም በብለድ ስትሪማችን ወይም በኢነርጂን ሳፕላይ ማድረግ የሚችሉ ምን ናቸው ፕሮቲን ፋት እና ኮምፕሌክስ ካርቦሃይድሬት የሚባሉት ናቸው። ሌሎቹ ካላችሁ ሌሎቹ እነሱ ምን አይሆኑም ባላንስድ ዳይት ውስጥ አይካተቱም። እነዚህ ባላንስድ ዳይት ወይም በሰውነታችን ውስጥ አገልግሎት ወይም ፋንክሽን ኢነርጂን ሳፕላይ ማድረግ የሚችሉ ናቸው ማለት ነው። ሌሎቹ ምንድን ናቸው ለጤንነት ብለን የምንጠቀማቸው ወይም ጤናማ ለመሆን እንጂ ኢነርጂን ሳፕላይ የሚያደርጉልን አይደለም ስፔሻሊ ቫይታሚኖችን ማለት ነው። እነዚህ ቫይታሚን የሚባሉት ሞለኪውሎች የምንጠቀማቸው ለምንድነው ሰውነታችንን ምን ለማድረግ ከበሽታ ከተለያዩ ነገሮች ለመጠበቅ ነው። ሚነራሎችን ሰውነታችንን ለማጠናከር እንጂ ኢነርጂን ሳፕላይ ማድረግ አይችሉም። ኢነርጂን ሳፕላይ የሚያደርጉ ማን ናቸው ፕሮቲን ፋት እና ኮምፕሌክስ የሆኑ ካርቦሃይድሬቶች ኮምፕሌክስ የሆኑ ማለት ነው። ተርሸሪ ካርቦሃይድሬት የምንላቸው ማለት ነው። ወርኪንግ ኦፍ ዩር ዳይጀስቲቭ ሲስተም ኢዝ ቤዝድ ኦን ቱ ቲንግስ። እና የኛ ዳይጀስቲቭ ሲስተማችን በሁለት ነገር ላይ ቤዝድ ይሆናል ማለት ነው። የሚሰራው ስራ በሁለት ነገር ቤዝድ ይሆናል። አንደኛው ፊዚካል ኦር ሜካኒካል ዳይጀሽን ነው። ሁለተኛው ኬሚካል ዳይጀሽን ኦፍ ብሬክ ዳውን ኦፍ ዘ ፉድ የምንለው ወይም ዲኮምፖዚሽን የምንለው ነው ማለት ነው። ፊዚካል ዳይጀሽን ስንል ሲምፕሊ ምን ማለት ነው ሞለኪውሉ ፊዚካሊ ብሬክ ዳውን የሚሆንበት ነው ማለት ነው። ምን በቹዊንግ አክሽን ኦፍ ቲዝ ማለት ነው። በቹዊንግ አክሽን ኦፍ ቲዝ ማስቲኬሽን በምንለው ፕሮሰስ የሚካሄድ ነው ፊዚካል ዳይጀሽን የምንለው። ግን ኬሚካል ስንል ባዮሎጂክ ኢንዛይም ማለት ነው። ኢንዛይሞችን ተጠቅመን ብሬክ ዳውን የምናደርግበት ፕሮሰስ ኬሚካል ይባላል። እስቲ ፊዚካል ዳይጀሽን ምን ይመስላል የሚለውን እኔ ፉዶች እኛ የምንመገባቸው ፊዚካሊ ብሬክ ዳውን ሆኑ የምንለው ወደ ስሞል ፒስነት የሚቀየሩበት በሁለት መንገድ ነው። አንደኛው ምንድነው ዩር ቲዝ ባይት ኤንድ ቾው ዘ ፉድ አፕ ኢን ዩር ማውዝ። ፊዚካሊ የምንበላውን ምግብ ምን ማድረግ በመግመጥ ወይም በማኘክ ምግቡ ወደ አፋችን በማስገባት የምናደርገው ነው በጥርሳችን ተጠቅመን ማለት ነው። ሌላው ሁለተኛው ደግሞ በምንድነው ዩር ገት በገታችን አማካኝነት ማለት ነው። ገት የምንለው ከአፍ እስከ አነስ ወይም ከአፋችን እስከ አነስ ወይም ቆሻሻ የምናስወግድበት ድረስ ያለው ፕሮሰስ ስትራክቸር ነው ገት የምንለው ማለት ነው። which is a muscular tube ነው። muscular tube ሲሆን ምን skews the food and physically breaks up ፊዚካሊ ብሬክ ዳውን የምናደርግበት ነው ማለት ነው። ዊል ሚክሲንግ ኢት ዊዝ ዘ ቫሪየስ ዳይጀስቲቭ ጁስስ ቱ ሜክ ኢት ኢዘር ቱ ሙቭ። የተለያዩ ምኖችን ዳይጀስቲቭ ጁሶችን ወይም ፍሉይዶችን በመጠቀም እንዲንቀሳቀስ እናደርገዋለን ማለት ነው። ይሄ ሁለት ፊዚካል ምን ዳይጀሽን አይነት ነው ማለት ነው። ኬሚካል ብሬክ ዳውን ኦፍ ዘ ፉድ የምንለው አለ።
እነዚህ ኬሚካል ብሬክዳውን ኦፍ ፉድ የምንለው ላርጅ ሶሉብል ኦፍ ፉዶች መስት ቢ ብሬክዳውን መሆን አለባቸው በምን በሃይድሮላይሲስ ሪያክሽን ኢንቱ ስሞል ሃይድሮላይሲስ ሪያክሽን የምንለው ባዩዚንግ ዋተር ማለት ነው። ውሃውን እንደምን እንደ ኢንዛይም እንደ ካታሊስት እንጠቀምበትና ምግቡ ምን እናደርገዋለን ዲኮምፖዝ እናደርገዋለን ማለት ነው። ከዛ በኋላ ወደ ምንነት ወደ ሶሉብል ሞለኪውልነት እንቀይረዋለን። ከዛ በኋላ ወደ በሰውነታችን ምን መሆን ይችላል አብዞርብድ መሆን ይችላል ማለት ነው። ዳይጀስቲቭ ሲስተም ዋናው ዓላማው ምንድነው? ወደ ሰውነታችን ተቀባይነት እንዲያገኝ የምንበላው ምግብ በብሌድ ስትሪማችን አብዞርብ እንዲሆን ነው ዋናው ዓላማችን ማለት ነው። ከዛ በኋላ በሰውነታችን ዩዝድ እንዲሆን ማለት ነው። ለእያንዳንዱ ሰውነታችን አካሎች በኢነርጂ ስለሚሰሩ ያንን ወደ ኢነርጂነት የመቀየር ሂደት ነው ዳይጀሽን የምንለው። ስለዚህ ይሄ ኬሚካል ዳይጀሽን የምንለው ብሬክዳውን የምናደርገው ሪያክሽን ነው። ወደ ስሞል ሶሉብል ወደ ሆነ ሞለኪውል ከቀየርነው በኋላ ምን ይሆናል በሰውነታችን አብዞርብ ይሆናል ማለት ነው። ከሟሟ በኋላ ማለት ነው። ሶሉብል ከሟሟ በኋላ ሞለኪውሉ በቀላሉ በሰውነታችን አብዞርብ መደረግ ስለሚችል ማለት ነው። ኢትስ ኮንትሮልድ ባይ ኢንዛይም ኬሚካል ዳይጀሽን ወይም ብሬክዳውን ኦፍ ፉድ የምንለው በምንድነው ኮንትሮልድ የሚደረገው በኢንዛይም ማለት ነው። ኢንዛይም የምንለው ኢትስ ኤ ግሎባል ፕሮቲን ነው። ምን ያደርግልናል ስፒድ አፕ ያደርግልናል ማለት ነው። ካታሊስት ነው ማለት ነው። አዘር ሪያክሽን እሱ ሪያክሽን ውስጥ በመግባት ስፒድ አፕ ያደርገዋል ኬሚካል ሪያክሽን እንዲፋጠን ያደርግልናል ማለት ነው። ኬሚካል ዳይጀሽን የምንለው ይሄ ሁማን ዳይጀስቲቭ ሲስተም አራት ምን ሁለት አሉት ኮምፖነንቶች አሉት ማለት ነው። አራት ፕሮሰሶች አሉት ሁማን ዳይጀስቲቭ ሲስተም የምንለው ማለት ነው። አንደኛው ኢንጀክሽን፣ ሁለተኛው ዳይጀሽን ነው፣ ሶስተኛው አብዞርቤሽን፣ አራተኛው ደግሞ ኢጀክሽን እንለዋለን። ኢንጀክሽንን ይሄኛው ኒውትረንቶችን በማውዛችን ማድረግ ቴኪንግ ማድረግ መውሰድ ኢንጀክሽን ማለት ወደ አፋችን ኒውትረንቶችን መውሰድ ማለት ነው። ይሄ መጀመሪያው ነው ማለት ነው። ስታርት የሚደረግበት ነው። በአፋችን የምንመገበው ከሆነ ኢንጀክሽን ይባላል። ከዛ ዳይጀሽን ስንል ደግሞ ምን ማለታችን ኢትስ ብሬክዳውንስ ኦፍ ኮምፕሌክስ ኦርጋኒክ ሞለኪውል ኢንቱ ስሞለር ኮምፖነንት ባይ ኢንዛይም ስቴፕ ዋይዝ ፊዚካል ኤንድ ኬሚካል ፕሮሰስ ዛት ቢግን ኢን ኦራል ካቪቲ ኤንድ ኤክስቴንድስ ቱ ስሞል ኢንተስታይን። እሺ ዳይጀሽን የምንለው ኮምፕሌክስ የሆኑ ኦርጋኒክ ሞለኪውሎችን ምን ማድረግ ብሬክዳውን የምናደርግበት ወደ ስሞለር ኮምፖነንትስ ባይ ኢንዛይም ስቴፕ ዋይዝ ፊዚካሊ ኤንድ ኬሚካል ፕሮሰስ ማለት ነው። በኢንዛይም ስቴፕ ዋይዝ በሆነ ፊዚካሊ እና ኬሚካል ፕሮሰሶች በአፋችን ጀምሮ እስከምን ድረስ እስከ ስሞል ኢንተስታይናችን ድረስ የሚካሄድ ዳይጀሽን ስርዓት ነው ማለት ነው። ዳይጀሽን የምንለው ማለት ነው ብሬክዳውን የምናደርግበት ሂደት ነው ማለት ነው። አብዞርቤሽንን ካየን አብዞርቤሽን ማለት ዳይጀስትድ የሆኑ ኒውትረንቶችን ከስሞል ኢንተንሲን ወደ ሴላችን ምን የምናደርግበት የምናዘዋውርበት ፊንገር ላይክ የሆነ ፕሮጀክሽን አለ። ምን ይባላል ቪል ይባላል። በእሱ አማካኝነት ከስሞል ኢንተስታይናችን ፉዶችን ምን የምናደርግበት ትራንስፖርት የምናደርግበት ሂደት ምን ይባላል አብዞርቤሽን ይባላል። ምን አለን ትራንስፖርት ዳይጀስትድ የሆኑ ኒውትረንቶች ናቸው። አንዳይጀስትድ ዋን ወደ የት ይሄዳሉ ወደ ኢጀክሽን ፕሮሰስ እንሄዳለን ማለት ነው። አንዳይጀስትድ የሆኑ ምግቦች ምን ይደረጋሉ ሪሙቭ ይደረጋሉ ከምን ከሰውነታችን ማለት ነው። ከሰውነታችን እዚች ጋር ሁለት ነገሮች አሉ። ኢጀክሽን የምንለው ፉድ ዌስቶችን ፉድ ፓርቲክሎችን አንዳይጀስትድ የሆኑ ፉድ ፓርቲክሎችን ነው ከሰውነታችን የምናወጣው። ሁለት ነገር መለየት አለብን እዚህ ጋር ኤክስክሪሽን እና ኢጀክሽን ሁለቱ በሚያስወግዱበት ነገር ይለያያሉ ማለት ነው። ቤዝድ ኦን ዜር ታይፕስ ኦፍ ዌስትስ ኤክስክሬትድ ባይ አን ኦርጋኒዝም ከኦርጋኒዝሞች ከሚያስወግዱት ዌስት ቤዝድ ሆነ ሁለቱም መለየት አለብን ማለት ነው። አንደኛው ኢጀክሽን የምንለው እና ኤክስክሬሽንን መለየት አለብን። የተለያዩ ኮንሰፕቶች ናቸው። ኢጀክሽን የምንለው ምን አይነት ነገር ነው አንዳይጀስትድ የሆኑ ፉዶች ከዳይጀሽን የቀሩት ምን ይሆናሉ ይወገዳሉ። በምን ፕሮሰስ በኢጀክሽን ፕሮሰስ ማለት ነው። ኤክስክሪሽን የምንለው ግን ምን ማለት ነው ሜታቦሊክ ዌስቶች ምን የሚሆኑበት ከሰውነታችን ከፕላንቶችም ሆኑ ከአኒማሎች ሪሙቭ የሚደረግ ነው። ግን ይሄ ኢጀክሽን የሚለው ኢት ኢዝ ኦንሊ ምን አኒማልስ ነው ማለት ነው። ምክንያቱም ምግብ የሚመገቡት አኒማሎች ናቸው። ስለዚህ ያንን ምግብ ደግሞ ዳይጀስትድ የሆነውን ወደ ሰውነታቸው ያዘዋውራሉ። አንዳይጀስትድ የሆነውን ደግሞ ምን ያደርጋሉ ሪሙቭ ያደርጋሉ። ይሄ ኢጀክሽን ፕሮሰስ ነው። አንዳይጀስትድ ያልተፈጨው ምግብ የሚወገድበት ማለት ነው። ኤክስክሪሽን የምንለው ግን
ሜታቦሊክ ኮስቶችን የምናስወግድበት ፕሮሰስ ነው። ፕላንቶችም ይሁኑ አኒማሎች የሚያስወግዱት ፕሮሰስ ነው ኤክስክሪሽን የምንለው